በ20ኛው ክፍለ ዘመን የተፈጠረው የአይሁዶች የዘር ጭፍጨፋ በፊት ለብዙ መቶ ዓመታት በአውሮፓ ውስጥ ጸረ አይሁድ አመለካከት ነበረ። ስለዚህ ይህ ጥላቻ በአንድ ቀን አልተፈጠረም። ለመሆኑ አይሁዶች እነማን ናቸው? የአይሁድ እምነት ከዓለም ቀደምት ከሚባሉ ሃይማኖቶች አንዱ ሲሆን የእምነቱ ተከታይ የሆኑት አይሁዶች በጥንት ዘመን በመካከለኛው ምስራቅ ይኖሩ የነበሩ ህዝቦች ነበሩ። በዓመታት ጊዜ ውስጥ በጦርነት ምክንያት በስደት ወደ ብዙ የአውሮፓ ሀገራት ተበተኑ። ቢሆንም ቋንቋቸውን፣ ባህላቸውን፣ ሃይማኖታቸውን ግን አስጠብቀው ነበረ። ይህ ለአንዳንድ አውሮፓውያን የተለዩ ሆነው እንዲታዩ አደረጋቸው። በመካከለኛው ዘመን በአውሮፓ ክርስትና ተጽዕኖ ፈጣሪ እምነት ነበረ። የክርስትና መሪዎች አይሁዶችን ኢየሱስን የገደሉ ናቸው ብለው ይከሷቸው ነበረ። ይህ ለብዙ መቶ ዓመታት ጥላቻን አከረረ። ብዙ ጊዜ አይሁዶች ከከተሞች ይባረሩ ነበረ። አንዳንድ ጊዜ ደግሞ ቤታቸውና ንብረታቸውም ይወረስ ነበረ። የጥቁር ሞት ዘመን በ14ኛው ክፍለ ዘመን ጥቁር ሞት በመባል የሚታወቀው በሽታ በአውሮፓ ተስፋፋ። ይህ በሽታ ይህንን ስም ያገኘው በበሽተኞቹ ሰውነት ላይ ጥቁር ጠባሳ መሳይ በመሆን ስለሚወጣ ነበረ። ከ70 ሚሊዮን በላይ ሰዎች በዚህ በሽታ ምክንያት ነፍሳቸው ተቀጥፋለች። የበሽታውን ምክንያት ስላላወቁት አንዳንዶች አይሁዶችን ወነጀሉ። ውሃችንን መርዘዋል የሚል የውሸት መረጃም ተሰራጨ። በብዙ ከተሞች አይሁዶች ተገደሉ። ብዙ የአይሁድ ከተሞችም ተቃጠሉ። በመካከለኛው ዘመን አይሁዳዊ ባለሙያዎች ተቀጥረው እንዳይሰሩ ተከለከሉ። ስለዚህም አብዛኞቹ ወደ ንግድና ወደ ግል ስራቸው ተሰማሩ። ይህም አይሁዶች ሀብታም ናቸው የሚል የስህተት አመለካከትን ፈጠረ። ነገር ግን እውነታው ብዙ አይሁዶች ድሆች ነበሩ። ጥቂት አይሁዳዊ ባለሀብቶችን በማየት ሙሉ አይሁዳውያን ላይ መፍረድ ተጀመረ። በ19ኛው ክፍለ ዘመን በአውሮፓ ብሔርተኝነት በጣም ተጠናከረ። ሰዎች እኛና እነሱ በማለት መለያየት ጀመሩ። አይሁዶች ብዙ ጊዜ እንደ ውጪ ቡድን ይታዩ ነበረ። ይህ የቡድን ስነ ልቦና በታሪክ ብዙ ግጭቶችን አስከትሏል። አንዳንድ ዘሮች ከሌሎች ይበልጣሉ የሚል የዘረኝነት ሐሳብም ተስፋፍቷል። የናዚ ፓርቲ ይህንን አስተሳሰብ በጣም አጠናከረ። የአርያን ዘር ከፍተኛ ነው ብሎ የሚያምን ነበረ። አይሁዶች ደግሞ አደገኛና መጥፎ ዘር ናቸው የሚል እሳቤ መጣ። ናዚዎች በፊልም፣ በሬዲዮ፣ በፖስተር እና በጋዜጣ በመጠቀም ጥላቻን አሰራጩ። አይሁዶችን እንደ አደገኛና ክፉ ሕዝብ ያቀርቡ ነበረ። ይህ የዲሁማናይዜሽን ሂደት ነው። ሰዎችን እንደ ሰው እንዳይታዩ ማድረግ። ሰዎች አንድ ቡድንን እንደ ሰው ማየት ሲያቆሙ ግፍ ማድረግ በጣም ቀላል ይሆናል። የሆሎኮስት መጀመር በ1933 ዓመተ ምህረት ሂትለር ወደ ስልጣን መጣ። ከዛም በ1935 የናምበርግ ሕግ የተሰኘው ሕግ ረቆ ስራ ላይ ዋለ። ይህ ሕግ አይሁዶችን የጀርመን ዜግነት መብት እንዲያጡ አደረገ። ከዚያ በኋላ አይሁዶች ሙሉ ዜጎች አልነበሩም። የመንግስት ጥበቃም እንዳይኖራቸው ተደረገ። በዚህ ሕግ መሰረት በአይሁዶችና በአርያን መካከል ማለትም በጀርመኖች መካከል ጋብቻ፣ የፍቅር ግንኙነት እንዳይኖር ተከለከለ። አንድ ሰው አይሁድ መሆኑን ባያምን እንኳን የአይሁድ አያቶች ካሉት አይሁድ ተብሎ ይቆጠራል። ይህም ብዙ አይሁዶች በብዙ ስራዎች ላይ እንዳይሰማሩ፣ ወደ ትምህርት እንዳይገቡ፣ በመንግስት መስሪያ ቤቶች ውስጥም እንዳይሰሩ ተከለከሉ። የነምበርግ ሕግ የሆሎኮስት ከመፈጸሙ በፊት የተደረገ የህጋዊ ማግለል እርምጃ ነበረ። ጀርመኖች ይህንን ሕግ በመጠቀም አይሁዶችን ከማህበረሰብ ለይተው መብታቸውን ጥሰዋል። ብዙዎች ደግሞ ወደ ጌቶ መንደር ተወሰዱ። ከዚያ ወደ ማጎሪያ ካምፖች ተልከዋል። በኦዝዊች ካምፕና ሌሎች ካምፖች የሙት ፋብሪካዎች ሆኑ። ሰዎች በጋዝ ክፍል፣ በረሃብ፣ በበሽታና
በግድያ ይሞቱ ነበረ። 6 ሚሊዮን የሚጠጉ አይሁዶች ተገደሉ። ኦዝዊች ካምፕ በሁለተኛው የዓለም ጦርነት በናዚ ፓርቲ የተገነባ ትልቅ የማጎሪያና የሞት ካምፕ ነበረ። ይህ ካምፕ በዛሬው ፖላንድ ውስጥ ይገኛል። በዚያ በሚሊዮኖች የሚቆጠሩ አይሁዳውያን ተሰቃይተዋል፣ ተርበዋል፣ ተገለዋል። አብዛኞቹ አይሁዶች ይሁኑ እንጂ ፖላንዶችም፣ ሮማዎችም እንዲሁም ደግሞ ሌሎች የጦር ምርኮኞችም ነበሩ። በ1940 ናዚ ፓርቲ ካምፑን ገነባ። መጀመሪያ የፖላንድ እስረኞችን ለማስገባት ነበረ። በኋላ ላይ ግን ወደ ትልቅ የሞት ማዕከል ተቀየረ። አይሁዳውያኑ በባቡር በእጅግ አስከፊ ሁኔታ ይጓጓዙ ነበረ። ብዙዎች ውሃና ምግብ አይኖራቸውም ነበር። ሲደርሱ ሰሌክሽን የሚባለው ይደረግ ነበረ። አንዳንዶች ወደ ሥራ፣ ሌሎቹ ደግሞ ወደ ሞት ይላኩ ነበረ። ኦዝዊች ኮንሰንትሬሽን ካምፕ ውስጥ 3 ትልልቅ ግቢዎች በውስጡ አሉ። የመጀመሪያው አዲስ የሚመጡ እስረኞች የሚመዘገቡበት ቦታ ነው። ሁለተኛውና ትልቁ የሞት ካምፕ ነበረ። ብዙ የጋዝ ክፍሎችን እንዲሁም የመረሸኛ ግድግዳዎችን የያዘ ግቢ ነው። ሶስተኛው ግቢ ደግሞ አቅም ያላቸው ወጣት እስረኞች ከባድ የጉልበት ሥራ የሚሰሩበት ግቢ ነበረ። ናዚዎች ዛይክሎን ቢ የተባለ መርዛማ ጋዝ በመጠቀም ነበረ የጅምላ ግድያውን የሚፈጽሙት። በአንድ ጊዜ በመቶዎች የሚቆጠሩ አይሁዳውያንን የጋዝ ክፍሎቹ ሻወር ቤት እንደሆነ ነግሯቸው ልብሳቸውን አስወልቀው ወደ ክፍሉ እንዲገቡ ያደርጉና ጋዙን ይለቁባቸዋል። ከዚያም በጥቂት ደቂቃዎች ውስጥ ታፍነው ይሞቱ ነበረ። በካምፕ ውስጥ ሕይወት እጅግ አስፈሪ ነበረ። እስረኞቹ ከጀርመኖች ግድያ ቢተርፉ እንኳን በረሃብ፣ በበሽታና በቅዝቃዜና በከባድ የጉልበት ሥራ ውስጥ ብዙዎች ሕይወታቸው ያልፍ ነበረ። ሰዎቹን ከሰውነት ባህሪ ለማስወጣት እስረኞቹን በስም እንዳይጠሩ ካምፕ እንደደረሱ ቁጥር ይሰጣቸው ነበረ። ይህ ሰዎችን እንደ እንስሳ ለማየት የሚያግዝ ነበረ። ታሪካዊ ግምቶች እንደሚናገሩት ከ1 ሚሊዮን በላይ ሰዎች በኦዝዊች ኮንሰንትሬሽን ካምፕ ብቻ ተገለዋል። አይሁዶች ለምን ተጠሉ? ታሪካዊ እውነት አንድ ነው። አይሁዶች በሙሉ እንደ ሕዝብ ለመጠላት የሚያደርስ ባህሪ አልነበራቸውም። ጥላቻው በፍርሃት፣ በፖለቲካ ፍላጎት፣ በሐሰት ፕሮፓጋንዳና በሰው ስነ ልቦና ተገንብቶ ነበረ። በታሪክ ብዙ ቡድኖች በዚህ መንገድ ተጠልተዋል። ሆሎካስት አንድ ትልቅ ትምህርት ሰጥቷል። ፕሮፓጋንዳ፣ ፍርሃትና ጥላቻ በቀላሉ ሕዝብን ሊቀይሩ ይችላሉ። አንድ ቡድንን ለሁሉም ችግር ተጠያቂ ማድረግ አደገኛ ነው። የአይሁድ ጥላቻ ታሪክ የአንድ ሕዝብ ታሪክ ብቻ አይደለም። ይህ የሰው ፍርሃት፣ የፖለቲካ አቅምና የፕሮፓጋንዳ ኃይል ታሪክም ነው። አዶልፍ ሂትለር እና የናዚ ፓርቲ ይህንን አሮጌ ጥላቻ ተጠቅመው ነበረ ወደ ሆሎካስት የደረሱት። በዚህ ግጭት ውስጥ ሁሉም ወገን የራሱን ቁስል ይሸከማል። ሁሉም የመትረፍ ታሪክ አለው። ከዛም ሁሉም ሌላውን በጭካኔ ይከሳል። በመጽሐፍ ቅዱስ እንደሚያስረዳው የያዕቆብ ዘሮች የእስራኤል 12ቱ ነገዶች ሆኑ። የያዕቆብ ልጅ ዲና ከተደፈረች በኋላ ሴኬም የተባለ አለቃ እርቅ ለማድረግ ከያዕቆብ ቤተሰብ ጋር በጋብቻ ለመዛመድ ጠየቀ። የያዕቆብ ልጆች ስምዖንና ሌዊ አንድ ሁኔታ ቀረቡ። የከተማው ወንዶች ሁሉ መገረዝ አለባቸው አሉ። ከዛም ወንዶቹ የስምዖንንና የሌዊን ቅድመ ሁኔታን በመቀበል ተገረዙ። የግርዛቱ ቁስል ህመም ላይ ሳሉ ስምዖንና ሌዊ ወደ ከተማው ገብተው በጠቅላላ ገደሏቸው። አንዳንዶች ይህን ታሪክ ለዲና በተፈጸመው ግፍ የተወሰደ በቀል እንደሆነ ያያሉ። ሌሎች ደግሞ የበቀልና የጋራ ቅጣት ባህል በሰው ታሪክ ውስጥ እንዴት እንደሰረጸ የሚያሳይ ምሳሌ ነው ይላሉ። ያዕቆብ ራሱ የልጆቹን ድርጊት አውግዞታል። የበቀል ውደት እንዳይቀጥል ፈርቶ እንጂ ትክክል አልሰሩም በማለት ግን አልነበረም። በ20ኛው ክፍለ ዘመን የእስራኤልና ፍልስጤም ግጭት የጀመረው ከብሪታንያ አስተዳደር መውደቅና በ1948 የእስራኤል መንግስት መመስረት በኋላ ነበረ። ፍልስጤማውያን ይህንን ዘመን ናቅባ ወይንም ታላቅ ጥፋት ብለው ያስታውሱታል። በዚያን ጊዜ ብዙ ሰዎች ከቤታቸው ተሰደዱ፣ ብዙ የፍልስጤም ከተሞች ተነደዱ። እስራኤላውያን ግን
ይህንን እንደ መትረፍ ጦርነት ያስታውሱታል። ከ1967 ጦርነት በኋላ እስራኤል ዌስት ባንክን፣ ምስራቅ ኢየሩሳሌምንና ጋዛን ተቆጣጠረች። ብዙ የሰብአዊ መብት ድርጅቶች እስራኤልን በፍልስጤማውያን ሕይወት ላይ ከባድ ሰብአዊ መብት ጥሰት አድርሳለች ብለው ይከሷታል። ከዛን ጊዜ ጀምሮ በፍልስጤም ዘንድ የመንቀሳቀስ ገደቦች፣ የቤት ፍርስራሾች፣ የወታደራዊ ወረራዎችና የሰፈራ መስፋፋት የዕለት ተዕለት ሕይወታቸው አካል ሆኗል። ሐማስ በ2007 ጋዛን ከተቆጣጠረ በኋላ እስራኤልንና ግብፅን በጋዛ ላይ ከበባ አደረጉ። እስራኤል ይህንን የምታደርገው ወደ ሐማስ መሳሪያ እንዳይገባ ለመከላከል እንደሆነ ትናገራለች። ነገር ግን ከበባው የጋዛን ኢኮኖሚ አፈራርሶ ሚሊዮኖችን በሰብአዊ ችግር ውስጥ አስገብቷል። በጋዛ ላይ የተደረጉ ወታደራዊ ዘመቻዎች ከፍተኛ ጥፋትና የሰላማዊ ሰዎችን ሞት አስከትለዋል። የሰብአዊ መብት ድርጅቶች ከመጠን በላይ ኃይል መጠቀምና በሲቪል መሰረተ ልማት ላይ ጥቃት ስለተፈጸመ ተደጋጋሚ ጥያቄዎችን አንስተዋል። እስራኤል ግን በአንጻሩ ሐማስ የወታደራዊ ተግባሮቹን በሰላማዊ አካባቢዎች ውስጥ እንደሚያደርግ ትናገራለች። የጦርነት ጭካኔ በጣም የሚታየው በህፃናት ህይወት ውስጥ ነውና የፍልስጤም ህፃናት ቦምብ ጥቃትና ስደት ከባድ የስነ ልቦናዊ ጉዳትን ተሸክመዋል። የእስራኤል ህፃናትም ቢሆኑ በሮኬት ጥቃትና በፍርሃት ውስጥ አድገዋል። በዓለም ዙሪያ ስለ እስራኤል እርምጃዎች የሚካሄዱት ክርክሮች እጅግ ተከፋፍለዋል። ደጋፊዎች እስራኤል ራሷን የመከላከል መብት አላት ይላሉ። ተቺዎች ደግሞ የወረራና የሰፈራ ፖሊሲዎችን ዓለም አቀፍ ህግን ይጥሳሉ ይላሉ። በእስራኤል ውስጥ ራሱ ብዙ ሰዎች የመንግስት ፖሊሲንና የወታደራዊ እርምጃዎችን በግልጽ ይተቻል። ጋዜጠኞች፣ የቀድሞ ወታደሮችና የሰብአዊ መብት አንቀሳቃሾች ስለተፈጸሙት ግፎች ሰነዶችን አቀርበዋል። እነዚህ ሰዎች እርስ በርሳቸው እንደ ሰው መታየት እስኪጀምሩ ድረስ ግጭቱ ይቀጥላል። ለፍልስጤማውያን ወረራና ስደት የብዙ ትውልድ ስቃይ ሆኗል። ለእስራኤል ደግሞ የቀድሞ ስደትና የደህንነት ፍርሃት የሀገሪቱን ፖሊሲ ቀርጾታል። የጦርነትን መራራ ጽዋ ግን የሚጎነጩት ንጹሃኑ ናቸው። ይህ ግጭት ስለ መሬት ብቻ አይደለም፣ ስለ ታሪክ ነው፣ ስለ ኃይል ነው። ከሁሉም በላይ ደግሞ በሐዘንና በተስፋ መካከል ስለተጠመዱ ሰዎች ነው። ጥያቄው ማን የበለጠ ተሰቃየ አይደለም። ጥያቄው የወደፊቱ ትውልድ ይህንን የግጭት ዑደት መስበር ይችላልን የሚለው ነው።